365 ቀን ዜማን ከጸናጽል ከመቋሚያ ከከበሮና ከቃላት ጋር ያጣመረ የማያቋርጥ ምስጋና መነሻውን መድረሻውን ነገረ መስቀል ያደረገ ልዩ አቋቋም አቋቋም እንግዲህ የቤተ ክርስቲያናችን እንደ መላእክት መስላ የምትኖርበት በሐዲስ ኪዳን ክርስቶስ በመስቀል ለከፈለው ለሰጠው የመስቀሉን ዋጋ ቤተ ክርስቲያን ሳታቋርጥ ታመሰግናለች። ከሚመሰገንባቸው ምስጋናዎች አንዱ ደግሞ አቋቋም ይባላል። ዓመት ሙሉ የተዘጋጀ ነው። እንግዲህ ቅዱስ ያሬድ በመንፈስ ቅዱስ ተቀብሎ ሲያዘጋጅ ለዓመት ሙሉ የቤተክርስቲያን ትጥቆ ነው ማለት ነው። የቤተክርስቲያን ትጥቋ ጸሎት ነው። ያ ጸሎት ከሚቀርብበት ምስጋና ደግሞ መካከል አንዱ አቋቋም ነው። አቋቋም ማለት ምን ማለት ነው? ቆመ ነው፣ መቆም። እንግዲህ መቆም የሚለውን ቃል ስንመለከት ቆመሽ የሚቀርብ የጸሎት ስርዓት ማለት ነው በመቆም። ይሄ መቆም ግን ማረፍ የሌለው ለረጅም ጊዜ በመቆም ማለት ነው። በተመስጦ ማመስገን። ይሄ ምስጋና ሁለት አይነት መስዋዕትነት በአንዴ እያቀረብሽ፣ አንደኛው የፍሬ ከናፍር ይባላል፣ የከንፈርሽን ፍሬ ምስጋና ማለት ነው። ሁለተኛው ደግሞ የሰውነት መስዋዕት እየደከመሽ ስጋ ማረፍ እየፈለገ ማረፍ የሌለበት የማይቋረጥ ምስጋና በቁመት የሚቀርብ የጸሎት ምስጋና ማለት ነው። በአቋቋም ውስጥ ደግሞ የተለያዩ ክፍሎች አሉ። ንዑሳት ወይንም የሚገለጥባቸው መንገዶች ወይንም የጸሎቱ ስርዓት የሚቀርብባቸው 7 ነገሮች አሉ። የመጀመሪያው ቁም ዜማ ይባላል። ሁለተኛው ደግሞ ዝማሜ ይባላል። እንግዲህ ቁም ዜማ አለ፣ ዜማው ይቃኛል። ከተቃኘ በኋላ ዝማሜ አለ። ከዛ ደግሞ መረግድ አለ። ቁም አለ፣ ቁም የሚባል መረግድ፣ አብይ መረግድ፣ ከዛ በኋላ ጽፋት፣ አመላለስ፣ ወረብ እያለ ወደ 7 ክፍሎች አሉት። በዓመት ውስጥ ያሉትን ዋና ዋና ክብረ በዓላትን ጨምሮ በልዩ ልዩ በዓላት ይህ በዜማና በአካላዊ እንቅስቃሴ በተመስጦ የተሞላ ውዳሴ ለፈጣሪ ይቀርባል። መቋሚያ የራሱ የሆነ አገልግሎት አለው። ግን በተጨማሪም ለዚህ በማህሌት ቁመት ጊዜ ዝማሜ ይቀርብበታል ማለት ነው። ዝማሜውን ያቀርባል። ወደ ጎን፣ ወደ ቀኝ፣ ወደ ግራ እያለ ያቀርብና መጨረሻ ከሰማይ መሬቱን ይመታዋል። ከሰማይ ወደ ላይ ያደርግና ወደ መሬት ያወርደዋል ማለት ነው። እነዚህ ምሳሌያዊ ነው። ዝማሜ ማለት መዝመም ነው። ወደ ቀኝ፣ ወደ ግራ፣ ወደ ታች፣ ወደ ላይ አድርጎ በዚህ የሚቀርብ የምስጋና አይነት ነው። ለምሳሌ ሲዘሙ ወደ ቀኝ፣ ወደ ግራ፣ ይሄ ወደ ላይ ያደርግና ከሰማያት ወርዶ ከድንግል ማርያም ተወልዶ ወድቆ ተነስቶ እርጥብ መስቀል ተሸክሞ ወደ መሬት ይመታዋል። ወድቆ ማለት ነው። ያነሳዋል። እርገቱን ትንሳኤውን ከሰማይ መጀመሪያ ወደዋ ከሰማያት ወርዶ ከድንግል ማርያም ተወልዶ ይመታዋል። ወድቆ በማይገባ ስፍራ ተገኝቶ አጠቃላይ የነገረ ድህነትን እንቅስቃሴ ሲምቦሊክ በሆነ ትምህርታዊ በሆነ መልኩ በመግለጥ ላይ የተደራጀ የአምልኮ ስርዓት ነው። ምክንያቱም አሁን አመላለስ ወደ ቀኝና ወደ ግራ ክርስቶስ በተያዘባት ሌሊት ክርስቶስን ምን አድርገውታል? ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና ሲያመላለሱ ታደሩ። ከሐና እንደገና ወደ ጲላጦስ ማለት ነው ተመላለሰ። ለኔ ስትል እንዲህ ተመላለስክ ስትል ቅድስት ቤተክርስቲያን ምስጋናውን ስታቀርብ ግን ማዕከሉ የተደረገላት የተከፈላላት ጉዳይ ነው ማለት ነው። መሳሪያው እንግዲህ መቋሚያ ብቻ አይደለም። ከበሮ አለ፣ ጸናጽል አለ። እነዚህ ሁሉ ምሳሌያዊ ናቸው ማለት ነው። ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ
ከበሮ ስትመለከቱ በብዙ ጠፍሮች የታተተ ነው፣ የታሰረ ነው። ቀይ ጨርቅ ከስራ አለው። ከላይ ደግሞ ሲመታ እየተመታ የሚያስደስት ድምጽ ያወጣል። ይሄ ምሳሌያዊ ነው። ምሳሌያዊ ብለን ስንል ቀዩ ጨርቅ ክርስቶስ መጨረሻ ላይ የለበሳት ከለሜዳ ናት። ያ ደግሞ ጠፍሩ 6666 ጊዜ የተገረፈበት ግርፋቱ ነው። እንደገና እየተመታ የሚያስደስት ድምጽ ያወጣል። ክርስቶስ በግርፋቱ ግን ለኛ የመዳንን የምስራቹን የሰጠንን እሱም ማሰብ በአቋቋም መካከል ከሚቀርቡት ነገሮች መካከል አንዱ ምንድነው? መጸንጸል አለ አይደለ? አቆቆም መረግድ አለ፣ አብይ መረግድ የምንለው፣ ንዑስ የምንለው፣ ጽፋት የምንለው፣ ወረብ የምንለው፣ አመላለስ የምንለው እንግዲህ አሉ። እነዚህ ሁሉ በጸናጽል ማለት ነው። በጸናጽሉ እየጸነጸለ እንትን ይላል ማለት ነው። ሁሉ ልክ አለው። አሁን ጸናጽሉ አጣጣሉ ምሳሌ ያለው ሁሉ ነገር በቤተ ክርስቲያን የምትደረገው አሁን በአመላለስ ላይ እንኳን እግራቸው እንኳን ምን እንትን አለው። ለምሳሌ አንዱ እንድች ያደርግና ቀጥሎ በዚቹ በእግር ልክ ነው፣ በዚቹ በእንትኗ ልክ አንድ ይራመዳል ማለት ሁሉ ልክ አለው። ሁሉ ምሳሌ አለው። አይብየ አምላከንስ ከሐዲስ ኪዳን ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ መንገዶች ምስጋና የሚቀርብ ሲሆን ሊቁ ቅዱስ ያሬድ ከ6ኛው ክፍለ ዘመን ጀምሮ ይህንን ልዩ ምስጋና በየፈርጁ ከፋፍሎ ለቤተክርስቲያን ማበርከቱን ሊቃውንት ያስረዳሉ። በጎንደር ዘመነ መንግስት ምን ተደርጓል? አቋቋም በቀጥታ የተጀመረው በጎንደር ዘመነ መንግስት ነው እያልኩ አይደለም። በጎንደር ዘመነ መንግስት ከተደረጉት ነገሮች መካከል ስርዓተ ትምህርትን ማደራጀት ነበረ። ማደራጀት በየፈርጁ ከዛ እንግዲህ ሲደራጅ አቋቋምም ራሱን ችሎ የጎንደር አቋቋም በዛ ዘመን ተደራጅቷል። እናም ግን ወንበር ተዘርግቶለት ስርዓተ ትምህርት ተበጅቶለት በአዋጅ መሰረት ታውቆ በደብረ ኃይል በአታ ለማርያም ቤተክርስቲያን ለምሳሌ በጎንደር ዘመነ መንግስት እንደተጀመረ የጎንደር አቋቋም የሚባለው እንደተጀመረ ግን አሁን ላይ ባለው መልክ ይዘው ተደራጅተው የቤት አቋም ሆነው የተገኙት ግን አራቱ ናቸው። የመጀመሪያው የላይ ቤት እንላለን፣ የጎንደር ነው። ሁለተኛው ደግሞ የታች ቤት እንላለን። የታች ቤት የምንለው የባዕታን ማለት ነው። ባዕታ ጎንደር ባዕታ ያለውን የባዕታ እንላለን። የታች ቤት አለ፣ የላይ ቤት አለ፣ ሁለት ይሆናል። እንደገና ሳንኳ እንላለን። ሳንኳ አሁን እያነሰ እየተመናመነ በተለይ በወንበር በትምህርት ቤት ደረጃ እንደው ቀለሙን የያዙ ምሁራን ይኖራሉ እንጂ በወንበር ደረጃ እየተመናመነ የመጣ ነው ሳንኳና በጣም እየገነነ ደግሞ የመጣው አሁን ላይ ተክሌ ያለ። እነዚህ አራቱ በዋናነት በዚህ ዘመን የአቋቋም አይነቶች ሆነው ካሉት የአቋቋም አይነቶች ብዙዎች በልፋትና በትጋት የሚማሩት የተክሌ አቋቋም ብዙ ተብሎለታል። ጸናጽል እንደ ጎንደሬ፣ ዝማሜ እንደ ተክሌ፣ ዘንግ እንደ ተክሌ። የተክሌን ታሪክ ስናነሳው እንግዲህ አሁን 6 ትውልድ ያለፈበት 6ኛ ትውልድ ላይ ነው አሁን ተክሌን ስናስብ ማለት ነው። ይሄ የተክሌን ስናስብ ከተፈጥሮ ጋር ዑደቱን ምስጋናውን ዑደት ከተፈጥሮ ጋር አገናዝበውታል። እንግዲህ በተለይ የዚህን የተክሌን ተክሌ ማለት ያለቃ ገብረሃና ልጅ ነው። በስሙ በልጁ በተክሌ ስም ነው እንትኑ ያቋቋሙ አይነት የተሰየመው። አለቃ ገብረሃና አዋቂ ናቸው። በእርግጥ ብዙ ጊዜ ዓለም የሚያውቃቸው በፌዛቸው በቀልዳቸው ነው። ግን የዜማም የቅኔም ባለሙያ ናቸውና ይሄንን እንግዲህ አቋቋምን እሳቸው እንደፈጠሩ ሁለት ታሪክ አለ። እሳቸው ነው መነሻው፣ እሳቸው ናቸው። መነሻው ላይ ግን ሁለት ታሪክ አለ። አንደኛው ታሪክ ምንድነው? ሱባኤ ገብተው ተገልጦላቸው የሚል አለ። በጣና ደሴቶች መካከል ሱባኤ እንደገቡ በናበጋ የሚባል ቅዱስ ጊዮርጊስ ቤተክርስቲያን ውስጥ እዛ ፎገራ ውስጥ ካለ የሸንበቆ ዑደት ጋር የተገለጠላቸውን አስተባብረው ከሸንበቆ ዑደቱ ጋር በማስማማት የምስጋናውን አይነት እንደቀረጹት ከተፈጥሮ ጋር የሚተባበር ምስጋና በተለይ ደግሞ ራስ ቦክሳም እዚህ ላይ ታሪካቸው ይነሳል። ተክሌ ላይ ተክሌ እየዘመመ ያዩትና እንዴ ይሄ አለቃ ተክሌን ይሄ መልአክ ነው እንጂ ሰው አይደለም፣ ዝማሜውን አይተው የመላእክት ነው የሚመስለው አሉ።
ከዛ ቀለብ ሰፍረው መኖሪያውን አደራጅተው ወንበር ዘርግቶ በዛው በደብረ ታቦር ኢየሱስ ቤተክርስቲያን ወንበር እንዲዘረጋ ራስ ጉግሳ የፈቀዱ በመሆናቸው የሳቸውም ስም ከታሪኩ ጋር አብሮ ይነሳል። የደብረ ታቦር ኢየሱስ ታሪክ አብሮ ይነሳል። የአለቃ ገብረሐናና የልጃቸው የተክሌ ስም አብሮ ይነሳል ማለት ነው። ተወልደው ያደጉበትን ቀዬ ለቀው ጥሩ የአቋቋም ትምህርት አለ በተባሉበት ጉባኤ ቤት በጽናት ለመማር የሚመጡ የአብነት ተማሪዎች ዓመታትን ከቅኔ ቤት ዜማ ቤት ሲሉ ያሳልፋሉ። ዓመታትን ደግሞ አቋቋምን ለመማር ይተጋሉ። አሁን ያሉት ርዕሰ መምህራን መርሻ ይባላሉ። መርሻ አሁን ደብረ ታቦር የሚገኙት እሳቸው በቀጥታ ምንድነው የሚሉት 25 ዓመት ነው የፈጀብኝ ነው የሚሉት። የተክሌን አቋቋም ለመማር ብቻ 25 ዓመት ነው የፈጀብኝ ይላሉ። እና መምህራቸውም ለምሳሌ የእሳቸው መምህር የነበሩት ሲመሰክሩ እንደ መርሻ የያዘው የለም ብለው መስክረውላቸዋል። በዋናነት በአቋቋም ቤት የሚካተቱት ምንድናቸው? በአምስት በዋና ክፍሎች ይከፈላሉ። አንደኛው ክብረ በዓል ነው። በአመት በየክብረ በዓል ብለን ስንል ለምሳሌ በዘጠኙ አበይት በዓላት አሉ። በነገረ ድህነት ጉዞ ላይ አንቋር ጭብጦች እየታወሱ እየተዘከሩ የሚመሰገንበት ማለት ነው። ከዛም እንደየማዕረጉ በዓላት አሉ። የቅዱሳን አሉ፣ የእመቤታችን የንጽሕት ቅድስት ድንግል ማርያም አለ፣ የሌሎችም እንደየማዕረጉ ቅድም እንዳልነው እንግዲህ እንደሱ ከሆነ ክብረ በዓል ይባላል። አመታዊ በዓልን ጠብቆ እሱ ክብረ በዓል ይባላል። ከዛ ቀጥሎ ደግሞ መዝሙር ይባላል። መዝሙር ማለት 52 ሳምንታት አሉ በአመት ውስጥ በየእሁድ ጠዋት የሚዘመረው ማለት ነው። እንግዲህ አንዳንዴ የ4 ዓመት የሚደርሰው አለ፣ አንዳንዴ በ7 ዓመት፣ አንዳንዴ በ14 ዓመት የሚደርሳቸውም ይኖራል። 52 እንደተጠበቁ ሆኖ መዝሙር ይባላል። ሶስተኛ ወርሃ በዓል ይባላል። በየወሩ የሚቀርቡ ምስጋናዎች ማለት ነው። አራተኛ አርባዕትና ቅኔ ይባላል። አምስተኛ ደግሞ ቅንዋት ይባላል። ቅንዋት እንግዲህ በአብይ ጾም በተለይ በመወድስ በአብይ ጾም ጊዜ የሚቀርበው በተለይ በዝማሜ የሚቀርበው አይነት እሱ ቅንዋት ይባላል። እነዚህ አምስቱ ዋና ክፍሎች ናቸው። እነዚህን ለመማር ማለት ነው። የበረታ ደግሞ ዝማሬና መዋሥዕት የሚባልም አሉ። እነሱን ጨምሮ አጠቃላይ 7 ዓመት ነው ማለት። ከሰሞነ ሕማማት ውጭ ባሉት ቀናት በምድር እንደ መላእክት በልዩ ዝማሜና ዝማሬ በመስቀል ላይ ለተከፈለው ዋጋ ነገረ ድህነትን በማሰብ ለረጅም ሰዓታት በመቆም ምስጋና ከቤተ መቅደስ ለፈጣሪ ይቀርባል። ወይቤ አምላክ ተንሥአ ወይቤ